የናፈቅነው እንግዳ የሩህ መስከረም። አሰላሙ አለይኩም አህለን ቢከ ያ ረመዳን ኸይሩ ሽሁር ኸይሩ ዘማን። እነሆ አየሩ ተቀይሯል። በሰማዩ ጠርዝ ላይ የምትታየው ያቺ ጭልጭል የምትል ቀጭን ጨረቃ አንድ ትልቅ ምስራች አብሳሪ ናት። የ11 ወራት የነፍሳችን ጥማት የልባችን ድርቀት ሊያበቃ እነሆ የረህመት ደመና ከላያችን ላይ አጥልሏል። ያለፈው 1 ዓመት በዱንያ ግርግር ዝለን ነበር። ልባችን በኃጢአት ሸክም ከብዶ ነፍሳችን በወንጀል ሰንሰለት ታስራ በተልፍና ኪሳራ ሂሳቦ ስንባዝን ከረምን። ዛሬ ግን ያ ሁሉ ሊያበቃ ነው። የቀልባችን ሐኪም የነፍሳችን ጸዳይ የሩሃችን መስከረም ረመዳን ደጃፋችን ቆሟል። አህለን ቢካ ያ ረመዳን። ከቶስ ሙስሊሞች ይህን ወር ለምን ይወዱታል? እነሆ የጀነት በሮች የናፈቁትን እንግዳ ለመቀበል ወለል ብሎ የተከፈቱበት፣ የጀሃነም ደጃፎች ጥርቅም ብሎ የተቆለፉበት፣ የሸይጣን ሰንሰለቶች የበረቱበት ልዩ ወር ስለሆነ ነው። አላሁማ ስንትና ስንት ወዳጆቻችን ካለፈው ረመዳን በኋላ ዛሬ ላይ ግን የሉም። ስንቶቹ በበሽታ አልጋ ላይ ሆነው ይህን ወር ሲናፍቁ፣ እኛን ግን በጤና ቆየኸን። ይህ ያንተ ልዩ ስጦታ እንጂ የእኛ ብቃት አይደለምና ቁሉ አልሐምዱሊላህ። ወዳጄ ሆይ ይህ ረመዳን ያንተ የመጨረሻ ሊሆን እንደሚችል አስበኸውስ ታውቃለህ? ምናልባትም አላህ ወንጀልህን ሊያጥብልህ ከእሳት ሊያላቀቅህ የቀረችውን ዕድሜህን በኑር ሊሞላለህ የሰጠህ የመጨረሻው ድልድይ ቢሆንስ? ናፍቆታችን የበረታው ለሆዳችን አይደለም። ናፍቆታችን የአላህን ረሕመት ለመቅመስ ነው። ናፍቆታችን በሌሊቱ ጸጥታ ከአላህ ጋር ለመንሾካሾክ ነው። ናፍቆታችን ባሪያዬ ሆይ ማርኩህ የሚለውን ቃል ለመስማት ነው። እንኳን ደህና መጣህ ያ ረመዳን። የቆሰለውን ልባችንን ልታክም፣ የዛለውን መንፈሳችንን ልታድስ፣ ከአላህ ጋር ልታገናኘን እንኳን በሰላም መጣህ። እንግዲህ እንግዳው በደጃፋችን ነው። ነገር ግን ቤታችንስ ዝግጁ ነውን? ምናልባትም ሳሎናችንን አጽድተን ቤታችንን አውደን ለስሁርና ለኢፍጣር የሚያስፈልጉንን ምግቦች አከማችተን ይሆናል። ነገር ግን አላህ የሚመለከተው ሳሎናችንን ሳይሆን ቀልባችንን ነው። አላህ የሚያየው ማዕድናችንን ሳይሆን ውስጣችንን ነው። ወዳጄ ሆይ በወንጀል የቆሸሸ ልብ፣ በቂም የጠቆረ ደረት፣ በሐሜት የዛለ መላስ ይዘህ እንዴት ረመዳንን ልታጣጥመው ትችላለህ? ቆሻሻ በሞላበት ዕቃ ውስጥ የጠራ ማር ቢቀመጥ ጣዕሙ እንደሚበላሸው ሁሉ ልብህ በዱንያ ፍቅርና በሰዎች ጥላቻ ከታወከ የረመዳን ጣዕም እንዴት ሊሰማህ ይችላል? እስኪ ራስህን ጠይቅ። ያለፈው 1 ዓመት በልብህ ላይ ስንት ጥቁር ነጠብጣቦችን ጥሎ አለፈ? ስንቱን በደልህ? ከስንቱ ጋርስ ተኳረፍህ? ከማንስ ጋር ተራራቅህ? ይህ ወር የይቅርታ ወር ነው። የሰማዩ ጌታ እንዲመርህ ስትመኝ አንተ የምድር ፍጡራንን ይቅር ለማለት ለምን ከበደህ? ቂም ማለት አንተ የጠጣኸውና ሌላው እንዲሞትልህ የምትመኝበት መርዝ ነው። ዛሬውኑ ይህን መርዝ ትፈው። ዛሬውኑ በልብህ የቆለፍካቸውን የበቀል በሮች ሰባብረህ ክፈታቸው። የአላህ ለውዴታህ ስል ሁሉንም ይቅር ብያለሁ፣ አንተም ይቅር በለኝ እንበል። እስኪ ተመልከቱ፣ የረመዳን ብርሃን ሊፈነጥቅ ጥቂት ሰዓታት ቀርተው ነበር። አሁን ግን እነሆ ፈንጥቋል። የወንጀላችን ብዛት ተራራ ቢያክል፣ የጥፋታችን ርዝመት ከሰማይ ቢደርስ በፍጹም ተስፋ አንቆርጥም። አላህ ማለት አልገፉር መሐሪ ነው። አላህ ማለት አልዓፉው ይቅር ባይ ነው። ወደ ራሳችን እንመለስ። ስጁድ ላይ ተደፍተን የልባችንን ዝገት በእንባ እንጠብ። ዛሬ ሌሊት ከራሳችን ጋር ከአላህ ጋር እንታረቅ። ያኔ ሶላታችን ጣዕም ይኖረዋል። ያኔ ዱዓችን ሰማያትን ሰንጥቆ ያልፋል። ያኔ ረመዳን ጾም ብቻ ሳይሆን ነጻነት ይሆንልናል። ስለዚህ አሁኑኑ ልባችንን እናጽዳ፣ አላህ ሊጎበኘ ይፈልጋልና። እስኪ ለጥቂት ሰከንዶች በነፍሳችን ጥልቅ ውስጥ ሆነን እናስተውል። በዚህች ቅጽበት ዓለም ሁሉ በእዝነት ብርሃን እየተጥለቀለቀ ነው። የጀነት በሮች ለሚመጡት እንግዶች ሰላምታ ሊያቀርቡ ወለል ብሎ ተከፍተዋል። ከአላህ ዘንድ የሚመጣው የረሕመት ነፋስ የቆሰሉ ልቦችን ሊያክም፣ የዛሉ ነፍሳትን ሊያድስ፣ በወንጀል የጠቆሩ ገጾችን ሊያነጻ እነሆ ከደጃፋችን ደርሷል። አላሁ ሱብሓነሁ ወተዓላ በልዕልናውና በጥበቡ በዚህ ወር እዝነቱን ለባሮቹ እጅግ ቅርብ አድርጓታል። የጠፋውን ፍለጋ፣ የራቀውን ለመጥራት፣ የወደቀውን ለማንሳት የእዝነቱ በር እነሆ ተከፍቷል። ታውቃለህን? ይህ የአላህ ጥሪ ነው። ወንጀልህ እንደ ባህር አረፋ ቢበዛም፣ ጥፋትህ እንደ ተራራ ቢቆለልም፣ ዛሬ ግን ወደ እኔ ተመለስ። እኔ መሐሪ ነኝ፣ እኔ ይቅር ባይ ነኝ። ነገር ግን በዚህ ሁሉ ጸጋ መሃል ሆኖ ይህን ሁሉ የምህረት ዝናብ እያየ ሳይታጠብና ሳይረጥብ የሚቀር ምስኪን ምንኛ ከሳሪ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ሚንበራቸው ላይ ቆመው አሚን ሲሉ ድምጻቸው በታሪክ ውስጥ ያስተጋባል። ለመሆኑ ያ አሚን በማን ላይ እንደሆነ ታውቃለህን? እነሆ ረመዳን መጥቶና ያን ሁሉ የምህረት በር ተከፍቶለት ያን ሁሉ የይቅርታ ዕድል አግኝቶ ሳይማርለት ለቀረ ሰው ነው። በምድር ላይ ከዚህ በላይ ምን ኪሳር አለ?
በጀነት ደጃፍ ላይ ቆሞ ቁልፉን በእጁ ይዞ መግባት ተስኖት ወደ ኋላ ለሚመለስ ነፍስ ምን አይነት ሰቀቀን ነው? ወዳጄ ሆይ አፍንጫህ በመሬት ላይ ከመላሱ በፊት የጸጸት እንባህ መፍሰስ የሚገባው ዛሬ ነው። ረመዳን ላንተ ተራ ወር እንዳይሆንብህ እጅጉን ተጠንቀቅ። ጾምህ የሆድ መራብ ብቻ፣ ሌሊትህ የእንቅልፍ ማጣት ብቻ እንዳይሆን እጅጉን ስጋ። ዛሬ የምታፈሰው አንዲት ጠብታ የእንባ ዘለላ ነገ የጀሃነምን እሳት ልታጠፋልህ ትችላለች። የከሳሪዎች ሰቀቀን የሚጀምረው ረመዳን ሲወጣ ነው። እረ ጎበዝ እድሏ መለጠኝ እኮ ብለን ከመጨነቃችን በፊት አሁኑኑ በረሕመቱ ባህር ውስጥ እንዘፈቅ። አላህ ፊት እንደፋ። በልባችን ውስጥ ያለውን ቂምና ኩራት አውልቀን እንጣል። ያኔ ረመዳን ለእኛ የሰራናቸው ወንጀሎች ማስታወሻ ሳይሆን የጸዳንበት አዲስ የህይወት ምዕራፍ ይሆንልናል። መቼም ይህ ወር ያለ ቁርአን ታሪኩ ባዶ ነው። ረመዳንና ቁርአን ልክ እንደ ፀሐይና ብርሃን ናቸው፣ የማይነጣጠሉ አንዱ ለአንዱ ድምቀት የሆኑ ያውም ዓለምን ከጨለማ አውጥተው በኑር የሞሉ። አላሁ ሱብሓነሁ ወተዓላ ይህን ኑር ከመላው ወራት በላይ የመረጠውና ከፍ ያደረገው ለሰው ልጅ መመሪያ የሆነው ታላቁ ቃሉን ለመጀመሪያ ጊዜ በዚህ ወር ውስጥ ስላወረደው ነው። ያንን ቅጽበት እስኪ በልባችን እናስበው። ዓለም በድንቁርና ጨለማ ተውጣ የሰው ልጅ ግራ ገብቶት ባለበት ወቅት በረመዳን ወር ውስጥ በታላቋ ሌሊት የአላህ ቃል አንብብ ኢቅራእ በሚል ትዕዛዝ ፈነጠቀ። ያ ቀን የሰው ልጅ የታሪክ አቅጣጫ የተቀየረበት፣ ከምድር ወደ ሰማይ የብርሃን ድልድይ የተዘረጋበት ልዩ ቀን ነበር። ወዳጄ ሆይ ቁርአን ላንተ ምንድን ነው? በደልዳላ ቦታ ላይ የተቀመጠ የጌጥ መጽሐፍ ወይስ የሕይወትህ እስትንፋስ? እስኪ አስተውል። ቁርአን ስታነብ ተራ ፊደላትን እየደገምክ አይደለም። አንተ እኮ የዓለማቱን ጌታ ንግግር እያነበብክ ነው። የነገስታቱ ንጉሥ ኃያሉ ፈጣሪ አንተን ሊያናግርህ የመረጠበት ልዩ ደብዳቤ ነው። እሱም ቁርአን ነው። እርግጥ ነው ብዙ ረመዳኖችን አሳልፈናል። ብዙ ጊዜ ቁርአንን ጨርሰን ይሆናል። ነገር ግን ስንቱን አነበብነው? ስንቱስ ልባችን ውስጥ ገባ? ቁርአን የወረደው እንድናነበው ብቻ ሳይሆን እንድንኖርበትም ጭምር ነው። በዚህ ረመዳን ቁርአንን በአዲስ መንፈስ እንቅረበው። ልክ ለመጀመሪያ ጊዜ እንደሚወርድልን ሰው ሆነን እንደ አዲስ እናንብበው። ወንድሜ ሆይ አንቀጾቹ ሲመክሩህ ስማቸው፣ ሲያስጠነቅቁህም ፍራ፣ የምስራች ሲነግሩህም እጅጉን ደስ ይበለህ። የቁርአን ኑር ያልገባበት ቤት እጅጉን ጨለማ ነው። የቁርአን ጣዕም ያልደረሰበት ልብ እጅጉን የደረቀ በረሃ ነው። ስለዚህ ይህ ወር የቁርአን ወር እንደመሆኑ መጠን ስልክህን አሳርፈህ የዱንያን ወሬ ገታ አድርገህ ከጌታ ቃል ጋር ተገናኝ። ጌታ ባሪያዬ ሆይ ስማኝ እያለህ ነው። አላሁመ ቁርአንን የልባችን ኑር፣ የቀልባችን ብርሃን፣ የጭንቀታችን መገላገያ ያደርግልን። በረመዳን ከቁርአን ጋር ከሚኖሩት በቃሉ ከሚመሩትና በምልጃው ከሚድኑት ባሮችህም አድርገን። አሚን ያ ረበል ዓለሚን። እነሆ በዚህ ታላቅ ወር ውስጥ በ30 ቀናት መሃል አንዲት ድብቅ እንቁ አለች። ስሟ ሌለተል ቀድር ይባላል። በሰው ልጅ ዕድሜ ውስጥ ከታዩ ሌሊቶች ሁሉ እጅግ የከበረች፣ በምድር ሰማይ ስር ካለፉ ሰዓታት ሁሉ እጅጉን የምትመዘን ታላቅ ሌሊት። ይህች ሌሊት የዓመታት ድካም በአንድ ሌሊት የሚታበስባት፣ የ83 ዓመታት የኢባዳ ዋጋ በአንድ ሌሊት የሚሸመትባት፣ የባሪያው ዕድልና ጣፋንታ የሚወሰንባት ድንቅ ሌሊት ናት። ጌታችን አላህ በታላቁ ቃሉ እንዲህ ይላል፣ ለይለተል ቀድር ከሺህ ወራት ትበልጣለች። ታውቃለህ፣ ሺህ ወራት ማለት ሙሉ 83 ዓመት ከ3 ወር ማለት ነው። አንድ ሰው ዕድሜውን ሙሉ አላህን ቢገዛ ሳይሰለች ቢያመልክና ቢያወሳ፣ ይህች አንዲት ሌሊት ግን ያን ሁሉ ዕድሜ ትበልጣለች። በዚህች ሌሊት ታላቁ መልአክ ጅብሪልና ስፍር ቁጥር የሌላቸው መላእክት ወደ ምድር ይወርዳሉ። ምድር በመላእክት ክንፎች ትጨናነቃለች። ሰላምና እዝነት ከሰማይ በላይም በታችም እስከ ንጋት ድረስ ይፈሳሉ። እነሆ ሰዓቱ ደርሷል። ያ የናፈቅነው እንግዳ በደጃፋችን ቆሟል። ነገር ግን አንድ ጥያቄ በነፍሳችን ውስጥ እናንሳ። ይህ ረመዳን የእኛ የመጨረሻው ቢሆንስ? መቼም ያለፈው ረመዳን ላይ አብረውን የነበሩ አብረውን ያፈጠሩ በትከሻችን ተደግፈውን የሰገዱ ስንት ወዳጆቻችን ዛሬ በመቃብር ጨለማ ውስጥ ናቸው። እነሱ ዛሬ አንድ ጊዜ ሱብሃንአላህ ለማለት አንዲት ቀን ለመጾም ይመኛሉ። እኛ ግን በጌታችን ችሮታ ለዚህ ቀን በቅተናል። ይህ እድል ለኛ የተሰጠን ሌላ ጥፋት እንድንጨምርበት ሳይሆን የቆሸሸውን ታሪካችንን እንድንቀይርበት ነው። ምናልባትም የፊታችን ረመዳን ላይ ስማችን በሕያዋን መዝገብ ላይ ላይኖር ይችላል። ምናልባትም ዛሬ የምናፈሰው እንባ፣ ዛሬ የምናደርገው ስጁድ፣ ዛሬ የምንጠይቀው ይቅርታ የመጨረሻችን ሊሆን ይችላል። አላሁመ በልዕልና በክብርህ እንማጸናሃለን። አንተ የሁሉም ፈጣሪ፣ እዝነትህ ሁሉንም ነገር አካታለች። አላሁመ ይህን ኖር ለእኛ የጥፋት ሳይሆን የድል ወር አድርግልን። በወንጀል የዛሉ እጆቻችንን ወደ አንተ ዘርግተናልና ባዷቸውን አትመልሳቸው።
ወንድሜ ሆይ እህቴ ሆይ ረመዳን ሲገባ ራስህን ለጌታ አስረክብ። በሌሊት ጨለማ ውስጥ ማንም በሚያይህ ሰዓት ከራስህ ጋር ተሟገት። ጌታዬ ሆይ ስንት ጊዜ በደልኩህ፣ ስንት ጊዜ ከርህራሄህ መንገድ ወጣሁ፣ አንተ ግን አልተውከኝም በል። የጸጸት እንባህ ጉንጭህን ሲያርሰው በነፍስህ ውስጥ የሚሰማህ ሰላም የጀነት መዓዛ ነው። በመጨረሻም ይህ ወር የፍቅርና የአንድነት ወር ነው። የተጣላችሁ ታረቁ፣ የራቃችሁ ተቀራረቡ፣ የታመሙትንም ጎብኙ፣ ምስኪኖችንም ደግፉ። የእዝነቱ ጌታ እንዲምራችሁ እናንተም ለፍጡራኑ ሁሉ ዘኑ። አላሁመ ረመዳንን በሰላም አደርሰህናልና ጾመውና ሰግደው ከሚጠቀሙት ከእሳት ነፃ ከሚወጡት በጀነት ረያን በር ከሚገቡት እድለኞች መካከል መድበን። ረመዳን ሙባረክ። ይህ የናፈቅነው የረሕመት ወር ለሁላችንም የሰላም የፍቅርና የኢማን መታደሻ ይሁንልን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።